ድገም። እናንተ ጥሎ የሄደ ሰዎች ተመልሰው እንዲመጡ ጸልይላችኋል። ትዳር ጥሎ የሄደ ሰው ተመልሰው እንዲመጣ ጸልያለሁ። ደውሎ እንዲህ ያለ ሰው ደውሎ እንዲመጣ ጸልይላል። ለምናችሁ ሽማግሌ ወጣች እንዲህ ያለ በራሱ ጊዜ ይመጣል። አርፈህ ቁጭ በል። ራሷን ለምና ትመጣለች። ያንተ ባለቤት ወደ አንተ እንዳትመጣ መጥቶ ላይ ያለ ሰው ነው ይዟለሁ። መጥቶ ላይ ዛሬ እነዚህ ሲተነብይ ገመዱ ተበጥሷል። አሜን እምልሰዋለ። ካንተ መለየት አትፈልግም። ጄካ ሉባራድ ያላባጃና ያከራውስ አሁን እነሱ ይመጣሉ። ይራሳችሁ ዘጋለ ዝም በል በቃ ጎበዝ። በቃ እግዚአብሔር ተናግሯል፣ አልቋል። እንደዛ ቢጤ መወለድ አለበት። አራሚና ነው ሰው ይሆነኛል። ይሁን አጭር እንደዚህ ጉርድ ይለብሳል፣ ግን ሸምዙ ሌላ ነው፣ ሌላ አይነት ነው። መጥቶ ሆኖ አንተ ጋር እየበጠበጠ ያለው መጥቶ ላይ ቁጭ ብሎ ወንድም ይመስላል፣ ወንድም አይደለም። ወንድም ለይት ስኬት ደስ ስለዋል እንጂ አይቃጠልም፣ አይናደድም። ይሄ ብትወልድ ብታገባ ደስታዬ ነው። እሱ ግን አንተ ላይ ያለው ለማጥፋት ነው፣ አንተ ለመግደል ነው። አንተ ግን ትበዛል፣ አትሞትም፣ አጣፋም። ሌላ ሰው እሷን እንዲያገባ ጨርሷል። እኔ ግን ዛሬ ጣልቃ ገብቻለሁ። አንተ አሽሾ ለሌላ ሰው ይላፋላት ይላባራቦስ ባርኖ የሚባል ሀገር ላይ ምን ነው ለቱ አንተ ሰው አሜን ምንሷል። እሱን ተው whatever thing ዝም በል ችግር የለውም። አሜን ምንሷል ስጮና አሜን ምንሷል። ይሁን አንበሳን የሚገጥም ሰው ለነብር ስፍራ መተው የለበትም። አሜን ምንሷል። አንበሳ ፍለፊት ላይ አለ፣ ለነብር ተለቀቀው ማለት አንበሳውን አትችል ማለት ነው። አንሶ አሜን አለ ሰው ይነለት ለትንሽ መከራ የምትናወጡ ሰዎች ትልቅ በረከት አትገቡ። ስለዚህ የሚያናውጥን እየተናወጥ ወደ ለውጥ ትገባል። ጩና አንሶ አሜን ነው። ያንተ ባለቤት ዳርሞ እንድትገባ መጥቶ ላይ ቁጭ ብሎ ከነ ትራንስፈሩ ከነ ምናምን ጨርሷል። የኔ ጌታ ግን ተሻርጋለዋል፣ ፈርሷል አለ ጌታ። ትዳር ቀጥ ያለች በሐሙስ ቀን ወደ ቤት ትገባለች። ቻው ለምና እንዲህ ያለች ለምና ሐሙስ ቀን ትመጣለች። እሱ ደግሞ ለቆይ ይሄዳል። እግዚአብሔር በረከትን አስለቅቃለሁ፣ ሰላምን ሙሉ አድርጋለሁ አለ ጌታ። እልልታ ጭብጨባ ለጌታ ለኢየሱስ።